ሰላማችሁ በክርስቶስ ይብዛልኝ ውድ የእግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ከእናንተ ጋር ቆይታ ማደርጎ እኔ ቤዛ ነኝ። ያው ማታቁኝ ልጆች ማለት ነው። የዚህ ቻና ወይም የሶስና ቻና አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። አይከፈልበትም። ሼር ላይክ ሰብስክራይብ አድርጉ። ምንም አይከፈልበትም። ይሄ የመልካም ነገር ስለሆነ በተለይ መንፈሳዊ ቻና ያሉ ሰዎች ብናበረታታ መልካም ነው ይሉ። በዚህ ሰሞን ዩቱብ በጣም ጉድ ሌላ ዓለም ውስጥ ገብቷል ዩቱብ። እስቲ ደህና ነገር እንስማ። ቪዲዮ ለመስራት የኛ ቪዲዮ የሚታይ አይመስለኝም። በጣም ጉድ ውስጥ ገብቷልና ሌላ ዓለም ውስጥ ነው ዩቱብ። እስቲ ለማንኛውም ከዛ ወጣ ብለን እኛ ደግሞ የራሳችን የሆነ ነገር እንስራ ይላቸዋለሁ። በተለይ እንደዚህ የምታደርጉ ጥንዶች ብላችሁ የምትመጡ ሰዎች ማለት ነው። እስቲ መልካም ነገር አስተላልፉ። እኛ ገና ወደፊት እኮ ብዙ ነገር ይጠብቀናል እንዴ! ኧረ ምን ሆናችሁ ነው? ኧረ ምን ሆናችሁ ነው? ኧረ መልካም ነገር አስተላልፉን ማለት ነው። መልካም ነገር እኛ ከሰዎች እዚህ ጋር እኮ የምንመጣ ሚዲያ ላይ መልካም ነገሮች ለመማር ከየሆነ ሰው እንትን ለመውሰድ ነው እንጂ መጥፎን ለመማር አይደለም። እናንተ የምታስተላልፉ ደግሞ መጥፎ ነው። እኔ ሰው መሆኔ ራሱ አስጠልቶኛል አሁን ላይ ለመናገር ማለት ነው። 10 ዓመት አብሬ በልቼ ጠጥቼ ዛሬ አዋርድሻለሁ ማለት ከባድ ነው። ማርያምን ከባድ ነው። ይሄ ቤተሰብ የላችሁም በቤተሰብ አትጨርሱም። ድጋሜ ደግሞ ሁለተኛ የንስሐ አባት የላችሁም። እናንተ ኦርቶዶክስ አይደላችሁም እንዴ? እና ለማንኛውም የሸቀላችሁም ይሸቅሉ፣ ደስ ይላል። ያልሸቀላችሁ ደግሞ ይሄ እድል ያሳለፋችሁት ልጆች በተለይ ረመዳን ውስጥ ስለሆነ ምንም ማድረግ አይቻልም። እኔ ግን የለውበትም፣ ከደሙ ንጹህ ነኝ። ግን መልካም ነገር ብናስተላልፍ ጥሩ ነው የምለው እኔ እንደራሴ ማለት ነው። ለማንኛውም ዛሬ በሶስና ዩቱብ ከች ብያለሁ። ሰሞኑን ጠፋ ብዬ ነበረ። በራሴ ቻና መጥቼ አላቅም። ያው አንዳንድ ቪዲዮ ዝም ብዬ እለቃለሁ እንጂ እንዲህ በቪዲዮ መጥቼ አላቅም። ትንሽ ጥርሴን አመም ብሎኝ ነበረ። እስቲ የጥርስ ህመም በስመ አብ፣ ኧረ በስመ አብ፣ ኧረ ጠላት ራሱ አይመም። ውይ ጉድ አደረገኝ። 1 ሳምንት ሙሉ በስመ አብ፣ ለካ እንዲህ ይከብዳል እንዴ የጥርስ ህመም። በጣም ነው የከበደኝ። አሁን ግን ላስ አድርጌያለሁ። የለም እግዚአብሔር የተመሰገነ ይሁን። በዚህ ዛሬ ደግሞ የመጣው በጣም ደስ ስላለኝ ነው የመጣው። ደስታዬን የእናንተ ላካፍል ብዬ ነው። ያው አንዳንዶች ደግሞ ከውጭ ስትገቡ
ደስታዬን ያወቃችሁ እንደምትመጡ ተስፋ አደርጋለሁ ማለት ነው። በዚህ አጋጣሚ በጣም የሚወዳት እና ማከብራት ጓደኛዬ ናት ሶሲ ማለት በጣም ነው የሚወድሽ፣ በጣም ነው የማከብርሽ። አሁን ይሄ ቪዲዮ ደግሞ የእሷ ደስታ ደስ ስላለኝ ያው የኔ ልፋትም ስላለበት ልፋቴም በራሴ ቁጭ ብዬ አልገልጽም ብዬ ነው የመጣውና እንኳን ደስ አለሽ። ለማንኛውም እንደዚህ ጥረሽ ዩቱብ ላይ ውጤታማ ለመሆን በጣም አንዳንድ ሰዎች ስንት ዓመታችን ለፍተን እኔ ለማንኛውም ስንት ጊዜ በቃ ፈተና በዝቶብኝ ነው እንደምንም አድርጌ አሳለፍኩ እሱን ነገሮች። እሷም ትንሽ ዩቱባ ላይ ፈተና በዝቶ ነበረ። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እሱ ሁሉ አልፎ ይኸው በደስታ ከች ብለናል ማለት ነው። ትንሽ ያስደነገጠን ፓርት አለ። እሷን ነገር ያጫውታችሁ ብዬ ነው። በነገራችን በዚህ አጋጣሚ ስለ ዩቱብ የምታውቁ ስለ ዩቱብ የምትችሉ ሰዎች ብትረዱ ደስ ይለኛል። ብለን ለመናገር ሰዎች ብትረዱ ደስተኛ ነኝ። ማለት በቃ መልካም ነገር ዛሬ ላይ እኛ የምናደርገው መልካም ነገሮች ከሰውን ባናገኝ ከእግዚአብሔር እናገኛለን። መልካም ነገር የሰዎች ስናስብ የምናውቀው ነገር የሌላ ሰዎች ብናካፍል ምንም ችግር የለብን። ማለት በቃ እዚህ ጋር ይሄም የእሷም እህቴ ናት እሱም ወንድሜ ነው ያገኙ ካላወቁ ማለት ነው ይሄ ነገሮች ማለት ነው። እና የምናውቀው ነገሮች ላይ አሁን ከማውቀው ነገር የሌላ ሰዎች ባካፍል ምንም ችግር የለብኝም። ማለት ከኔ የሚጎለው ነገር የለም። የኔ እድል ነው። የኔ ያስቀመጠልኝ ፈጣሪ ማንም አይወስድም። የኔ ነው። ስለዛ የሌላ ሰው ያን ነገር ማቆ ነገር ባካፍል ምንም ከኔ የሚጎለው ወይም ጨምሮ ነገር ስለሌለ የምታውቁ ነገሮች የሰዎች ብታካፍሉ፣ ሰዎች ብትረዱ፣ በዚህ ዙሪያ የምታውቁ ሰዎች ብትረዱ መልካም ነው ብዬ ነው የሚገምተው። ይሄ የራሴ የኔ ነው፣ ምንም ችግር የለም። ግን የሶስና ቻናል ላይ ያጋጠመኝ ነገር በዚህ ላጫውታችሁና በዚህ አጋጣሚ እንኳን ደስ አለሽ ልል ፈልጌ ነው። እንኳን ደስ አለሽ ይሄ እዚህ ጋር በጣም ደስ ብሎኛል። ለመናገር በጣም እየተጨነቀች ነበረ። ታይ ነበረ እሷ በቃ በየደቂቃ ነው ገብታ ቼክ የምታደርገው እሷ እና እኔ ደግሞ ያው የራሳችን ብንሆን ሁላችንም እንደዛ ነው አይደል? እሷ በየደቂቃ ነው ገብታ ቼክ የምታደርገው። እኔ ደግሞ ስልክ እዚህ ላይ የምጠቀመው እና የእሷ ደግሞ ሌላ ስልክ ላይ ነው። ሁለት ስልክ ይዤ አልዞርም። አንድ ስልክ ብቻ ነው ይዤ የምዞረው እና ቶሎ ነው በቃ ስክሪንሻት እያደረገች የምጠይቀኝ ምን ላይ እንደደረሳት እና ማታ ላይ ሞልተን ነበረ። ማታ ላይ ሞልተን ጠዋት ስንነሳ ያላሰበን ነገር ነው ያጋጠመን እና ሞልተን በቃ ሞላን ብለን ተኛን። እሷ ለካ እኔ እንጃ የተኛቸው አይመስለኝም እና ጠዋት ላይ ስነሳ ተነስቼ እኔ ራሱ የሆነ በቃ ጸሎት አድርጌ ነው ያን ነገር እኔ እንጃ እንዲ እመቤቴ ቅድስት ድንግል ማርያም ወይ አታሳፍረኝ ብዬ ነው እንትን ብዬ በቃ በንጹህ ልቤ ነው እንትን ብዬ የነካካውና በዚህ አጋጣሚ ጓደኛዬ አያስገባም ብሏት ነው ኔትወርኳ እንደምንም ስክሪንሾት እያደረገን ነው ያስተካከለን እሱ ነገር። ጠዋት ላይ ስነሳ እኔ ራሱ ጠዋትም አይባልም ታውቃላችሁ፣ ማታ እንተኛም ጠዋት ላይ በጣም እንትን እንላለን። ወደ 6 ሰዓት ከኢትዮጵያ 6 ሰዓት ምናምን ይሆናል እና 6 ሰዓት ከምናምን ነው ተነስቼ ሮጭ ብዬ ነው ወደ እንትን የሷ ኢሜል የገባውና ሲገባ የሆነ ጽሁፎች አምጥቶ ሰዓትም ቀንሶ ነው የጠበቀኝ። ሰዓትም 1 ሰዓት ቀንሷል። የሆነ ጽሁፍ አምጥቷል። እሷ ደግሞ አይታ እያጫወተች ነበረ። እሱን ሰዓት አልነገረችኝም። እኔ ተነስቼ ሞላን ብለን እንትናለን ብቻ በጣም ነው ደነገጥኩ። ከምንም በላይ ድንጋጤ ድንግጥ ነው ያልኩ። እንዴ እመቤቴ ቅድስት ድንግል ማርያም አሳፈርሽኝ ማለት ነው አልኩ። በጭራሽ እውነቴን ነው። እና እንደዛ ለምኜ አድርጌ በጣም እንትን አድርገን ነበር። 1 ወር በፊት አፕላይድ አድርጋ ነበረች። 1 ወር ነው የቀጠራት መልሶ። 1 ወር ሲቀጥራት ብዙ ነገር አስተካክለን ብዙ ቪዲዮ አጥፍተን ነው ሰዓት ሞልተን ድጋሜ እንትን አደረግን። ብዙ ነገር ዲስክሪፕሽኖቹን ታይትሎቹን ምናምን አስተካክለን አሁን በቃ እንደ ራስን
ገብቼ እያየው ነበረ ዲስክሪፕሽኖች እንደጻፈች ምናምን ቼክ እያደረግኩ ነበረ እና ፊት ለፊት የሌለበት ነገሮች እያየዋት ነበረ እና በጣም ነው በቃ እኔ እንጃ ያን ቀን የደነገጥኩ ድንጋጤ አልነግራችሁም። ግን በዛ አጋጣሚ በቅጥፈት በቃ እንዴት እንደመለሰ እንዴት እንደሆነ ራሱ ምንም ሊገባኝ አልቻለም። ትንሽ ቆይቶ ኮንግራ ብሎ ነው የላከኝ። ያን ጽሑፍ አንድ ጊዜ ብቻ ነው እኔ ነካ አድርጌ ተናድጄም ስለነበረ ሰዓት ስለቀነሰ ሰዓቱን እንዴት እንደሞላች ስለማያውቅ በጣም ተናድጄ ነበረ። በቃ በጣም ነው የተናደድኩ። በፍጹም እኔ እንጃ እኔ እንዲህ ብዬ ነው ማውራት ትንሽ እንትን ይለኛል። በጣም ተናድጄ ነበረ በሰዓቱ። እንዴት ነክቼ እንደወጣው ራሱ አላቅም፣ የት እንደነካውም አላቅም። እንትን ትንሽ ስቆይ ኮንግራ ብሎ የላክላት ላከችልኝ። አረ እንትን ብላ ስክሪንሾት ኤክስ ቦታ በፊቱ ሰዓት የምታይበት ቦታ ስትሄድ እንትን ብሎ መለሳት። እንዴ ዩቱብ የተበላሸ እንዴ ምናምን ብላ ስክሪንሾት አድርጋ ነው የላከችልኝ። እኔ ደግሞ ስልኳን እንደነገርካችሁ ስልኳን እንትን አድርጌ ታች ነበርኩና ሌላ ስልክ ነው እዚህ ላይ እሷ ኢሜል የለውም። ሳየው ግራ ግብት ነው ያለኝ። ማለት እንዴ ሰዓት ቀነሰ፣ እንደዚህ ሰዓት ቀነሰ። በጣም ተበሳጭቼ ነበረ ያ ሰዓት። ለምን ነካው በእጄ ራሱ ለምን በቃ ምን አይነት እድል ነው ያለኝ? ለምንድን ነው የሰው ዩቱብ በእጄ ነካው? ምን አይነት እድል ነው ምናምን እያልኩ የራሴን እድል እያማረርኩ ነበረ። እንትን ያልኩና ዘግቼ የወረድኩ ወደ ታች ስራ ልሰራ ነው። 1-2 ሰዓት ውስጥ ነው ኮንግራ ብሎ እንትን ያለችው የመለሳት። 2 ሰዓት ውስጥ እሷ ስክሪንሾት ስትልክልኝ በጣም ነው እንትን ያልኩኝ። ከዛ እሱም ማመን አቅቶኝ እስቲ እንደዚህ አይነት አልኩኝ። ኮንግራ ብሎ ሲመጣ ኢሜል ላይ እንደዚህ አይነት ነገር ካመጣልሽ እስቲ ኢሜል ላይ ግቢና አምጪልኝ አልኳት። ኢሜል ላይ እንደዛውም ገብታ ስታመጣ ኮንግራ ብሏል። እንዴ ይሄ ዩቱብ ሰይጣን ነው። እኔ እንጃ በቃ አላቅም። ማርያምን በጣም ነው የገረመኝ። ከምንም በላይ የገረመኝ ፓርት ነበረ። እዛ ፓርቱ በጣም ነው የገረመኝ። እና እውነት አንዳንድ ጊዜ በንጹህ ልባችን የሆነ ነገር ስናደርግ አንዳንድ ሰዎች አሉ እያወቁ አላቅም የሚሉ ሰዎች አሉ። እኛ ሳናቅ ራሱ እኔ ስለ ዩቱብ እንደዛ ብዙም እንትን አላቅም፣ ግን ያው ቪዲዮ እያየው እንትን አደርጋለሁ እንጂ እንግሊዘኛ በደንብ ስለማልችል ስለ እሱ እንትን አላቅም በደንብ ማለት ነው። እና በቃ የገረመኝ ተበላሸ እንደ ምናምን አለችኝ። አይ እንኳን ደስ አለሽ ምናምን አልኳት። ቀዘቀስሽ እኮ ምናምን አለችኝ። ቀስ ብዬ ነው እንኳን ደስ አለሽ ማለት ከድንጋጤ ጀምሮ እንዴት በቅስፈት 2 ሰዓት ውስጥ ይሄ ነገር ሆነ ብዬ ነው። እኔ የት እንደነካው ራሱ አላውቅም። ነክቼ ወረድኩ። እኔ የት እንደነካው ራሱ ነካው፣ በቃ ወረድኩ። ሰዓት ቀንሷል፣ ምንም ማድረግ አንችልም። ከታች የሆነ ጽሁፎች አምጥቶ ነበረ፣ ጽሁፉን ነው እንትን አደረግኩ። አረንጓዴውን ነክቼ ነው ዝም ብዬ ወረድኩ። ታች አስቀምጬ ምን እንደሆነ ራሱ አላውቅም። ዝም ብዬ ነው የወጣው እንትን አድርጌ ማለት ነውና ብቻ በጣም ነው የገረመኝ። የሷ ዩቱብ በጣም ነው የገረመኝ። እና ስለ ሁሉም ነገር እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። ዋና የሷ ደስታ ነው፣ ማሳካቱ ነው። እኛ የምንፈልገው ወደኋላ ቢመልሶ በጣም እንትን ብዬ ነበረ፣ ተናድጄ ነበረ። ታውቃላችሁ ዩቱብ ላይ ስንለፋ እሷ 1 ዓመት ለፍታበታለች እና ይሄንን ዩቱብ ወደ 1 ዓመት ለፍታበታለች እና በጣም ነው እንትን አለኝ ማለት 1 ዓመት አሁን በኋላ ዩቱብ አልሰራ ምናምን እያለችኝ እንደዛ እንትን ስትለኝ በጣም ነው እንትን አለኝ ማለት ነው። በዚህ አጋጣሚ እንኳን ደስ አለሽ ልል መጥቼ ነው። በዚህ አጋጣሚ ይቺን ላውራበት ብዬ ነው እና ይህንን ይመስላል። አንዳንድ ጊዜ በዚህ አጋጣሚ መልካም ነገሮች ብናስተላልፍ ዩቱባችን ላይ ደግሞ አሁን ላይ ያለው ዩቱብ በዚህም ስንገባ ደግሞ አንድ ርዕስ ሲያስጠላል ምንሰማ ነገር ራሱ በጣም አስጠልቶናል። እውነት ለመናገር ምን እንስማ? ቲክቶክ ላይ እየቆረጡ ዩቱብ ላይ ስንገባ ደግሞ አንድ ርዕስ መሆናችሁ ነው እኮ እንትን የሚለው። እስቲ
ሌላ የተለየ ርዕስ ይዛችሁ ስንት የሚሰራ ነገር አለ። ስንት ጠፍቶ ነው እንዴ ከሀገሩ የሚሰራ ነገር? እናንተ ሰዎች እስቲ ጥሩ ጥሩ ነገር ስሩ፣ መልካም ነገር አስተላልፉ ዩቱባችሁ ላይ ማለት ነው። ነገ የሚመጣ ትውልድ ምን ያህል ከኛ ምን ይማራል? እኛም ነገ እንወልዳለን፣ እናሳድጋለን። የኛ ልጃችን ምንድን ነው ከኛ የምንማረው? ምን ይማራል ከኛ? እኛ ዛሬ ላይ እንደዚህ ስናደርግ መጥፎ ነገር ስናስተላልፍ የቁጣ ስድብ በስማ በህይወቴማ ያላየው ነገር ነው ያየው እኔ ራሱ ማለት ነው። ለካ ሚዲያ ከባድ ነው። ለማንኛውም ሁሉ ነገራችሁ ሚዲያ ላይ አታደርጉ። እውነቴን ነው የምላችሁ፣ ሁሉ ነገራችሁ ሚዲያ ላይ አታደርጉ። አንዱ ትክክል ይፈርዳል፣ አንዱ መጥፎ ይፈርዳል። ስለዛ ለሚዲያ ተጠቃሚ ከሆነ ሚዲያችን መልካም ነገር እናድርግ። ካልቻልን ደግሞ በቃ ጫወታም ከሆነ ሞልቷል እኮ የምንጫወተው ነገሮች፣ ዓለማዊ ነገር። መንፈሳዊ ነገር ከሆነ ደግሞ መንፈሳዊ ነገር አስተላልፉ። መንፈሳዊ ቻና ያላችሁ የሰው ርዕስ ይዛችሁ የምትገቡ ጥሩ አይደለም። እኔ እንደራሴ የሰውም አላገባም። እንደሱም እንደዚህ መሆናችሁ ዩቱብ ላይ ብዙም አልወደድኩም። ማለት ቤተሰብ አለ፣ ወደ ህዝብ ለመውጣት ምን አስቸኮለ? ቤተሰብ አለ፣ ሁላችንም ቤተሰብ አለን። አሁን ለምሳሌ ባለትዳር ቢሆን ቤተሰብ አለኝ፣ እናት አባት አለኝ፣ እሱ እናት አባት አለ። መጀመሪያ እዛ እንነጋገራለን፣ ጓደኞች አለን በዙራችን። ከነሱ ጋር ተነጋግረን ይሄ ነገር ማይሆን ነገር ነው ወደ ሚዲያ የምናስወጣ እንጂ ከተለያየም በኋላ ነው እንጂ ይሄ ነገር ጥሩ አይደለም። እኔ እንደራሴ ጥሩ አይደለም። እስቲ አስተውሉ። በተለይ ኦርቶዶክስ የሆናችሁ አስተውሉ የምትሰሩ ነገሮች እና ቤተሰብ ካለፈ ደግሞ የንስሐ አባት ይኖራቸዋል። ይሄ ነገር ወደዛ ወስዳችሁ ብትነጋገሩ አሪፍ ነበረ። ሚዲያ ላይ መታችሁ እሷ እንዲህ ናት እንደዚህ ናት አዋረደችኝ አዋርዳታለሁ፣ ጥሩ አይደለም። በተለይ አብሮ የበላ አብሮ የጠጣ አንድ ቤት አብሮ የኖረ እንደዚህ ይደረጋል? እንደ አይደረግም። የምር በጣም እንትን ነገር ነው፣ ነውር ነው። እኔ እንደራሴ ነውር ነው በጣም እንትን ብያለሁ። እና ጥሩ ነገር ብንሰራ ጥሩ ነገር ብናስተላልፍ መልካም ነው ብዬ ነው የማስበው። እኔ እንደራሴ ጥሩ ነገር ከነሱ አሁን ምንድነው የምንማረው? እኛ ምንድነው የምንማረው? ገና ትዳር የሚጠብቅን እንደዚህ ከሆነ በቃ ትዳር ይቅርብን ምንልበት ጊዜ ላይ ደርሰናል ማለት ነው። ማለት ሰው በነገራችን ሰው አንድ አይደለም፣ ወንዶች አንድ አይደለም ማለት አይደለንም፣ ሴቶች አንድ ነን ማለት አይደለንም። እና ቢሆንም የሰዎች ጥሩ ነገር ያስተላልፋሉ። በጣም ጥሩ ነው። ሰው እኔ ይሄንን እንትን ከበፊቱም አውቃለሁ ምን እንደማስተላልፍ ይከታተላሉ። በጣም እናግነኝ ሰዎች ችግረኞች የተሸገሩ ሰዎች ሲረዳ ምናምን። ግን አሁን ላይ በጣም ይሄ ነገር በጣም ሼም ነው። እነሱ ላይ ቪዲዮ የምትሰሩ ልጆች እስቲ አረጋጉ። ጥሩ ነገር እስቲ ከዛ ርዕስ እኛ በቃ መንፈሳችን የምናሳድስበት ነገሮች ይዟችሁ ነው ማለት ነው። ዩቱብ ላይ አሁን እኔ በተለይ ዩቱብ ላይ መግባት ራሱ አስጠልቶኛል። ስንገባ ሌላ ነገር የለም፣ እነሱ ፎቶ ብቻ ተለጥፎ ነው። እስቲ የተለየ ርዕስ ይዛችሁ ነውና ተጫወቱ። ሰዎች ራሱ አሁን እንደዛ ነገር ነው ማዩ። በነገራችን አበሻ ወረኛ ነው፣ እውነት ወረኛ ነን እኛ። ወሬ ቦታ ግር ብለን ነው የምንሄደው። መልካም ነገር የሚሰራበት ቦታ ቢሆን ምንም እንትን አንልም ማለት ነው። እስቲ መልካም ነገር የሚሰራበት ነገር ቦታ ጎራ እንበል። ሰብስክራይብ፣ ላይክ፣ ሼር እያደረገን እንትን እንበል። በዚህ አጋጣሚ ሀና ወይም ሶስና ዩቱብ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ነገር ታስተላልፋለች ወደፊት ብዬ ተስፋ አደርጋለሁ። መልካም እንዲሆንለት እመኛለሁ። የነበረን ቆይታ ይህንን ይመስላል። ከኛ ጋር የነበረ እግዚአብሔር ስሙ የተመሰገነና የተከበረ ይሁን። ይህን ደቂቃ ስለሰጠን እንድንተነፍስ ስላደረገን እግዚአብሔር የተመሰገነ ይሁን። ከሁላችሁም ጋር እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ሀገራችንን ኢትዮጵያ እግዚአብሔር አምላክ ሰላም ያድርግልን። ሰላም ዘመን፣ ሰላም መልካም ነገሮች እግዚአብሔር አምላክ ያምጣልን። እንደኛ ቢሆንማ ጠፍተን ነበረ። እግዚአብሔር ጥሩ ነገሮች ያምጣልን እያልኩ በዚህ እሰናበታለሁ። ኢየሱስና ዩቱብ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ
ከእኛ ጋር እንድትቀላቀሉ በትህትና እጠይቃለሁ። ስለነበረን ቆይታ እናመሰግናለን።